አንድ ሰው 10,000 ጊዜ ሲወድቅ ምን ሊሰማው ይችላል? ቆም ብለህ አስበው። አብዛኛዎቻችን አንድን ነገር ሞክረን 2 ወይም 3 ጊዜ ካልተሳካልን ለኔ አይሆንም፣ እድል የለኝም ወይም ደግሞ አልተፈጠርኩበትም ብለን በሩን ዘግተን እናቆማለን። ነገር ግን በታሪክ ውስጥ አንድ ሰው ነበር ዓለምን ከጨለማ አውጥቶ በብርሃን የለወጠ። ያንን አንድ ብርሃን ለማግኘት ሲል በ10,000 የሚቆጠሩ የውድቀት ጨለማዎችን ያለፈ። እሱም ቶማስ ኤዲሰን ይባላል። ዛሬ የምናየው ስለ ኤሌክትሪክ አምፑል ፈጠራ ብቻ አይደለም። ዛሬ ወደ ኤዲሰን አእምሮ ውስጥ ዘልቀን እንገባለን። 10,000 ጊዜ ሲወድቅ በአእምሮ ውስጥ ምን ይፈጠር ነበር? በውድቀት ውስጥ ስኬትን የሚያይበት የአሸናፊነት ኬሚስትሪ እንዴት ተገነባ? ከሽንፈት በኋላ ተመልሶ የመነሳት ሳይንሳዊ ሚስጥሩስ ምንድን ነው? ይህ ቪዲዮ ለህይወት አዲስ ብርሃን እንደሚሰጥህ እርግጠኛ ነኝ።